በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 40 ዮሴፍ የእስረኞችን ሕልም እንደተረጎመ። ከዚህ ነገር በኋላም እንዲሆነው የግብጽ ንጉሥ የጠጅ አሳላፊዎች አለቃና የእንጀራ አበዛዎች አለቃ ጌታቸውን የግብጽ ንጉሥን በደሉ። ፈርዖንም በሁለቱ ሹሞች በጠጅ አሳላፊዎቹ አለቃ በእንጀራ አበዛዎቹ አለቃ ላይ ተቆጣ። ከእስር ቤትም ውስጥ ዮሴፍ ታስሮ በነበረበት የግዞት ስፍራ አጋዛቸው። የእስር ቤቱ ዘበኞች አለቃም ዮሴፍ አሳልፎ ሰጣቸው፣ እርሱም ያገለግላቸው ነበር። በግዞት ቤትም 1 ዓመት ተቀመጡ። ሁለቱም በአንዲት ሌሊት ሕልምን አለሙ። በግዞት ቤት የነበሩት የግብጽ ሰዎች ንጉሥ ጠጅ አሳላፊዎች አለቃና በእንጀራ አበዛዎች አለቃ ሁለቱም እንደየራሳቸው ሕልምን አለሙ። ዮሴፍንም አሉ ወደ እነርሱ ገባ። እነርሱ አዝነው አያቸው። በጌታው ቤት ከእርሱ ጋር በግዞት የነበሩትን የፈርዖን ሹሞች እንዲህ ብሎ ጠየቃቸው፣ እናንተ ዛሬ ስለምን አዝናችኋል? እነርሱም ሕልምን ለምን የሚተረጉሙልን አጣን አሉት። ዮሴፍም አላቸው፣ ሕልምን የሚተረጉም እግዚአብሔር የሰጠው አይደለም። እስቲ ንገሩኝ፣ ሕልማችሁን ምንድን ነው አለ። ጠጅ አሳላፊዎቹም አለቃ ዮሴፍ ሕልሙን እንዲህ ብሎ ነገሩት። በሕልሜ የወይን ሐረግ በፊቴ ሆኖ አየሁ። በሐረጉም 3 ቅርንጫፎች ወጡ፣ እርሷም ቅጠል አበባ ወጣች፣ ዘለላም አንጠለጠለች። የዘለላውን ፍሬ በሰል በፈርዖን ጽዋ በእጄ ነበር። ፍሬውም ወስጄ በፈርዖን ጽዋ ጨመኩት፣ ጽዋውንም ለፈርዖን በእጁ ሰጠሁት። ዮሴፍም አለው፣ የሕልም ትርጓሜ ይህ ነው። 3 ቅርንጫፎች 3 ቀኖች ናቸው። እስከ 3 ቀንም ድረስ ፈርዖን ሹመትን ያስባል። ወደ ጠጅ አሳላፊዎችም አለቃነትህም ይመስላል። ጠጅ አሳላፊ በነበርበት ጊዜ ስታደርገው እንደነበረው እንደ ቀድሞው ሹመት የፈርዖን ጽዋ በእጁ ትሰጣለህ። ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ። ስለ እኔም ለፈርዖን አሳስበህ ከዚህ እስር ቤት አውጣኝ። ሌቦችም በስውር ከዕብራውያን ሀገር ሰርቀውኛል። በዚህም ደግሞ ምንም ያደረጉት ሳይኖር በግዞት ቤት አነውረውኛል። የእንጀራ አበዛዎቹም አለቃ ሕልሙን በመልካም እንደተረጎሙለት ባየ ጊዜ ዮሴፍን እንዲህ አለው፣ እኔም ደግሞ ሕልም አይቼ ነበር። እነሆም 3 መሶብ ነጭ እንጀራ በራሴ ላይ ነበር። በላይኛው መሶብ ፈርዖን የሚባለው ጋጋሪ በየአይነቱ የሚሰራው መብል ነበረበት። ወፎችም በራሴ ላይ ከመሶቡ ይበሉ ነበር። ዮሴፍም መልሶ እንዲህ አለው፣ የሕልም ትርጓሜ ይህ ነው። 3 መሶብ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን በራስ ላይ ይቆጥራል፣ በእንጨትም ላይ ይሰቅላል። የሰማይ ወፎችም ስጋን ይበሉታል። እንዲህም ሆነ። በ3ኛው ቀን ፈርዖን የተወለደበት ዕለት ነበር። ለ3 ቀን ድረስ ፈርዖን ራስን ይቆጥራል፣ በእንጨትም ላይ ይሰቅላል። የሰማይ ወፎች ስጋን ይበሉታል። እንዲህም ሆነ። በ3ኛው ቀን ፈርዖን ወደ ተወለደበት ዕለት ለሰራዊቱም ሁሉ ግብር አደረገ። የጠጅ አሳላፊዎችን አለቃ የእንጀራ አበዛዎችን አለቃ በአሽከሮቹ መካከል አሰበ። የጠጅ አሳላፊዎችንም አለቃ ወደ ሹመቱ መልሰው ጽዋውንም በፈርዖን እጅ ሰጠ። እንጀራ አበዛዎችም አለቃ በእንጨት ላይ ሰቅለው ዮሴፍን እንደተረጎሙላቸው። የጠጅ አሳላፊዎቹ አለቃ ግን ዮሴፍን አላሰበውም፣ ረሳው እንጂ።